ለሚበላኝ ለሚበሰብሰው አፈር ለሚበላኝ ለሚበሰብሰው ለዚህ ፈራሽ ገላ ቁጣ መቻነሰው አረ ባላገር ባላገር አረ ባላገር ባላገር አረ ባላገር ባላገር የትጋባ አገር ባላገር ቆፍጠን ያለ ባላገር ነው ያልቃል ወጣና ይባላል አለ ሲል አለ አለችው ምን አለ በየአይነቱና ሽሮ ተጋቢ ነው አለ ከመጣ አርገኝና እንደዚህ እስኪ በየአይነቱ ያልሽውን አምጪ ብሎ ቁጭ አለ ከጎኔ አላወቀህ አልተገኘ እሺ ቁጭ አለ በየአይነቱ ቀረበለት ዛዋላ ጎመን ሰላጣ ምናምን ቲማቲም ዋን በጣም እንጂ በዚህ ነው አጣቱ ገፋ ገፋ አደረጋት አስተዋለው ምግቡን ስንት ነው አንቺ ሳይበላው አዎ በእጁ እንዲህ ነካክቷታል ሌላው ነው ስንት ነው አንቺ አለ 30 ብር ትለዋለች ከውስጥ እኔ ሳቀፍሎኛል ምክንያቱም ይሄ ሰውዬ በእጁ ነካክቷታል ምን ሊያደርግ ነው 30 ብር ትለዋለች አየው አሁን ምግቡና ገልመጥ አድርጎ 10 ብር ለብላው አላት ሴትዮዋ አይቻልም ትለዋለች ከውስጥ እሱ አራት አይል ብለው ደገሙ በቃ እኔ አልቻለሁኝም ሳቅሁኝ ስስቅ ምን ነው ጌታው ዋጋ መከራከር በአገራችን ያስቃል ያለኝ አይ ባስቅም ግን ወጥ ተደርጎ መጥቶ እንጀራው ላይ እንዴት ነው አንተ ዋጋ የምትጠይቀው ከዚህ ሰው እና እኔ አርገሽ አምጪ ብያታለሁ ብቻ ተመጣው ብሩቅ ናለኝ ከዛ ግድ የለም ብላው አንተ ችግር የለም ብላው እኔ ከፍላለሁ አልኩት ብለው ኮስተራልና ወታው ቀኝ አለኝ ምን ገጠኝ ይሄም ሌላ ጥያቄ ትፈልፈልብኝ አልኩ ግድ የለም ወንድምህ ነኝ ያንተው ነኝ የራስህ ሰው ብላ ማነሽ እባክሽን የሚጠጣ ማምጪለት አልኳት ዛቁጭ አለ በላ የሚጠጣም ቀረበለት ጋር በላና ከንፈሩ እንድች አርጎ እኔ አይደለም ያመሰገነው ምን የተባረከ ቀን ነው እናንተ በቃ ምን የተባረከ ቀን ነው አለና ብድግ አለ እጁን ታጠበ አውቀው ነው አለችው ሴትዮዋ አራራውቄው አላት ሰሜ ባላገሩ እኮ ነው አረ ባላገር የጠጋባ አገር ባላገር የሚለው አለችው ዱላውን ወረወረና እንዲህ ያለው ሸጋ መኳንንት ምን ችግሩ ነው ታዲያችን ጥብቆ ለብሰ መከራ የምታያለኝ በቃ ዳርክ ያስኩ 30 ዓመቴ ነው ልጆቼ ሶስቱም ልጆቼ ስራ ይዘዋል ተመርቀው ደስ ይላል በጣም ሶስቱም ልጆቼ ተመርቀው ስራ ይዘውልኛል ባለቤቴ ጋር እንግዲህ የአንድ ከተማ የአንድ መንደር ልጆች ነን ሰው ባህር ዳር ነው ተወልደን ያደግነው ሁለታችንም ከትምህርት ቤት ጀምሮ የተጀመረ ፍቅር ወይ ደስ ሲል እዚህ ደርሷል ቢኒያም ሰማኝ እስራኤል ሰማኝ አብርሃም ሰማኝ ባሉ ልጆች አሉኝ ሶስቱም ወንዶች ናቸው ሶስቱም ስራ ይዘውልኛል እግዚአብሔር ይመስገን በጣም ድለኛ ነኝ ዋው ደስ ይላል በጣም እስራኤል ሰማኝ ግን በጣም በምክንያት የታሰው ይመስላል እውነት ነው ወደ እስራኤል ሀገር ስንሄድ በእኔ ምክንያት በጣም ረጅም ጊዜ ቆየን እዚህ አረጋኝ ነፍሱን ይማረው ኪሮስ አለማየሁ አክሊሉ ስዩም ሱም የለም በህይወት ነው አይደበበ እኔ ቀኑብሽ አባ ምናምን ባልጆች ወደ 7-8 ድምጻይ ዓለም ከበደ አሁን አሜሪካ ያለችው ሁነን አንድ ግሩፕ ወደ እስራኤል ሀገር እንሄድ ነበር እና በእኔ ምክንያት ወደ 5 ቀን ቆየን እዚህ ልጅ ሳይወለድ አልሄድም ብዬ ከዛ በኋላ ባለቤት ደርሳ ነበር ከዛ በኋላ ልክ እኔ መስከረም 25 አሁን መሄድ ካልፈለክ ቅራንተ ግሩፑ ይሄዳል ተባልኩኝ ስለዚህ በቃ መሄድ አለብኝ ከዛ ተያይዘን ወጣን መስከረም 25 እስራኤል ሀገር ገብቼ መስከረም 29 ሱቶ ወለደ ያዋልወልድነት እዛውኝ ከዛ ነው አይ በቃ ይሄ ልጅ እስራኤል ነው ማለት ያለበት እስራኤል ሰማኸኝ በለዋለኝ ከዛ ተደኩለት ደባል ለዛው ዘና እንደው ስለ ትዳር ከተነሳ ግን አሁን እምልህ ብዙ ጊዜ ትዳር ችግር ይፈጠራል በመሃል አንዳንዴ የትዳር አማካሪዎች የሚባል ነገር የለም እኛ ሀገር ወይ በጓደኛ ወይ በምን ከስንት አንዴ ነው እየተለመደ ያለውና እኔ በትዳር በጣም ብዙ የቆዩ ሰዎች የራሳቸውን ልምድ ለሌላ ቢያካፍሉ ደስ ይለኛል
50 ዓመት የቆዩ ሰዎች የልጅ ልጆቻቸው ከቧቸው ያከብራሉና የነሱ ልምድ እንደው ቢያስተላልፉት አሁን ላይ ያለው ትዳር እንደ የበዛ ችግር አንሰማም ብዬ አስባለሁና ሰማይ በዚህ አጋጣሚ አሁን ላይ ላሉ ባለ ትዳሮች ግጭት ይፈጠራል መለያየት ግን መፍትሄ ነው ያላስብምና ወደዛ የመሄድ ነገር ስላለ ትንሽ እንደው ምክር በቅተሃል ብዬ ነው 30 ዓመት ቀላል አይደለም ለምክር በቅተሃል ለዛ ከደረስኩኝ ተመስገን እውነት ነው ትዳር እግዚአብሔር ባርኮ የሰጠሽ ነው ሁሉ ጊዜ እኮ ከአንድ ብርቱ ሁለት መድኃኒቱ ይባላል ስለዚህ ባልና ሚስት በህይወት ዘመናቸው ሲኖሩ አይጣሉም አይጋጩም ምንም ውሸት ነው ይሄ አይሰራም ንግርና ነገር እንኳን ይጋጫል አንዱ ሳት ሲሆን አንዱ ውሃ ሆኖ ማቀዝቀዝ አንዱ ቱግ ሲል አንዱ ወጣ ብሎ አሳልፎ መመለስ አንድ መድኃኒት አለች የትዳር መድኃኒት እሷ መድኃኒት ምንድናት ትግስት ትባላለች ትግስት በቃ ሰው ትግስት ካለው ሁሉ ነገር ያሳልፋል ለምንም ነገር የትግስት ልክ አለው አይደለ ለትዳር ግን መጨረሻ ለልጆች ስትል ያኔ መልካሙን ጊዜ ባሰበው ቁጥር የመልካሙን ጊዜ ባሰባችሁት ቁጥር እዚህ ጋር የመጣውን ያሁን ነገር ተረሳዋል ትግስት የምትባል መድኃኒት አለች እሷን በየቀኑ መዋጥ ጠዋት ከሰዓትና ማታ ጠዋትም ከሰዓት ማታ ነው በቀን 3 ትልቅ መልእክት ነው እውነት ነው ጸገነት ለዛሬው ሰማኝ ለባለ 3 ስሙ ወንድማችን የሙዚቃው ሰው ሰማኝ በለው መነሻው ግሽ አባይ ነውና ጥቂት እናንሳና ወደ ባህላዊ ጨዋታዎቻችን እንመለሳለን ግሽ አባይ እንግዲህ ለኔ ከናት ከአባቴ ቀጥሎ ከባህር ዳር ህዝብ ቀጥሎ ግሽ አባይ ለኔ የህይወቴ መሰረት ነው በቃ አሁን ለደረስኩበት ፈርቀዳጅ ነው ከዛ በፊት እኔ ታዳጊ ህጻናት በ14 ዓመቴ እዛው ታዳጊ ህጻናት ገባሁ ኪነት ያኔ በደረግ ጊዜ ኪነት የሚባላል ከታዳጊ ህጻናት በ14 ዓመቴ ገባሁ ከዛ እንደገና በ17 ዓመቴ ደግሞ አዮማ የሚባል ኪነት አለ እዛው ባህር ዳር አዮማ ወቃችሁ አብዮታዊ ኢትዮጵያ ወጣቶች ማህበር የዚያ ዘመን ሰዎች ነው አዮማ እኔ ግን ከዛም ተሽሏል አይሴማ ይባላል ማለት እና ሴቶች አዮማ ምንድነው አዮማ የአብዮታዊ ኢትዮጵያ ወጣቶች ማህበር ነው የዛኪነት ነው የዛኪነት ሁኜ በድምጻዊነት አገለግላለሁ አይሴማ ማለት ደግሞ የእናቶች ኪነት አለ ደግሞ ይብን እናቶቻቸው ሁሉ ያን ጊዜ ኪነ ጥበብ እኮ በደንብ የገባቸው ናቸው ስቴፕ አያቁም ሲወዛወዙ ያን ጊዜ እንደልባቸው ነውና ሲያሰለጥኗቸው አሰልጣኙ ወደ ጎንደር ሲላቸው አንቺ ጎንደር ቤት በኩል ነበር ወደ አዲስ አበባ ቤት ናቸው እየተባሉ በቃ አቅጣጫውን እያዩ ይሰሩበት ነው ያ ዘመን ማለት ነውና አሁን ደግሞ በጤና ዙሪያ ደግሞ ሰውነቴን ለመቀነስ በማደርገው ጥረት ከጎኔ ያለ ዶክተር አለ ጉሎ ኢትዮ ቱርክ ባለቤት ዶክተር ሻምበል እሱም ይለይብኛል ምክንያቱም ከራስሽ በላይ ተጨንቆ የሚጨነቅልሽ ሰው እንደዚህ አይነት ሰዎች አሉና በርካቶች ናቸው ስለዚህ እነዚህ ሰዎች ይለዩብኛል አንድችን የጤና ነገር ካነሳሃት አይቀር ብዙ ሰው ጥያቄ ያነሳል የጤና ነው ወይስ ክብደት ጨመረሃል ትንሽ ዝም ብሎ መጨመር ነው የጤና ነው ብዙ ጊዜ ደግሞ እድሜም ከፍ ሲል ተያያዥ ብዙ የጤና ችግሮች ይዘው ይመጣሉ ውፍረት ብዙ የሚመከር ነገር ላይ ምንድነው የኔ ውፍረት ከቅርብ ጊዜ ወዲህ የመጣ ነው ምንድነው የሆነው በእናቴ ወገን በአያቴ ባሳደገችኝ በአያቴ በጣም ወፍራሞች ናቸው ወፍራም ነን የዘር አለ እሱ ሆርሞን አለ ከሱ ውጪ ግን የራሴም ስንፍና አለ ስንፍና በቃ የኔ የራሴ ስንፍና አካላዊ እንቅስቃሴ ያለማድረግ እረፍት ማብዛት አለመንቀሳቀስ በቃ ስራ ሲኖር ብቻ ነው እኔ ከዛ ውጪ ጓደኞቼ ጋር ቁጭ ብዬ መጫወት መሳቅ ምናምን ነው በቃ አለኝ ብዙ ማህበራዊ ጉዳይ አለኝ መገናኘበት የመነጋገር ማህበረተኞች አሉኝ እዚህ ደግሞ የዛሬ 33 ዓመት ጓደኛ አለኝ አብሮኛ የሚኖር ማለት የሚጠይቀኝ የመጣ ኃይለጊስ ይባላል እሱ ጋር እንገናኛለን እና በቃ ከጓደኞቼ ጋር መጫወት ስራ ከሌለ መጫወት ነው የምወደው እኔ በቃ ሳቅ ጨዋታ ቁጭ ብሎ እንቅስቃሴ ስንፍና ነው የራሴ ስንፍና ነው ያወፈረኝ ምን በጤና በኩል ግን እግዚአብሔር ይመስገን የሚገርምሽ ይሄን ሰውነት ይዤ ምንም አንድ ነገር የለብኝም ትልቁ ነገር ነገር የለም ስለዚህ አሁን ስራ ጀምረሃል ማለት ነው ይሄን ኮርስ አሁንማ በቃ አሁንማ 10 ኪሎ ቀንሻለሁ አሁን 10 ኪሎ ቀንሻለሁ ገና ይቀንሳል የሴት ልጅ እድሜ ነው የማይጠይቀው የወንድ ልጅ ክብደት አይጠየቅም
ኧረ ምንም ችግር የለም። ከስንት ላይ ነው 10 የተቀነሰው? ሳይነገርም እሺ አሁን ያለው ዓላማ ስንት ላይ መድረስ ነው? እስቲ ዓላማዬ አሁን 85 ለመድረስ ነው። ከቁመት ከምን ጋር ከቁመቴ ጋር 85 ለመድረስ ነው ዓላማዬ። ስለዚህ ደግሞ ሌላውን ደምሩት አመጣዋለሁ። ይመጣል። አይ የተሰራበት ለመድረስ ነው ስለሆነ ይመጣል። ባላገር የምትለውን ስም ማን ያወጣት? አንተ ነህ የወሰድካት? ሰው ነው የሰጠህ? እንዴት ነው የወጣችሁ? ባላገር እኮ የኔ አይደለም። አጠቃላይ የኢትዮጵያ ሕዝብ 87% ባላገር ነው። እንዴት ነው ሐሳቡ እንዴት አገኘው ከሆነ ሐሳቡን ያገኘሁት ብዙ ጊዜ ሚዲያ ላይም ተናግሬያለሁ። ለነገሩ ካዛንቺስ አካባቢ መኪና እያሽከረከርኩኝ አንድ ቁምጣ የለበሰ ሎተሪ የሚያዞር ጎጃም ልጅ ጋሽ ሎተሪ ይዛኝ ይለዋል። ሲለው የት ነው ሀገር ይለዋል። ከሀገሬ ምን አለ ከገዛ ግዛኝ ሎተሪውን እንጂ ሲለው አይ ባላገር ይለዋል። አጣልኩና ጆሮዬን ጣል አደረኩኝ መስኮት ዝቅ አድርጌ አይ ባላገር ይለዋል። አለባበሱን እያየን የሚለው ጌታው አትገዛኝም እንዴ ምናምን አልኩና ተናዶ ሄደ ልጁ። እኔ በቃ ወዲያው ጌታቸው የሚባል ፀጉር ቤት አለ እሱ ጋር ታጠፍኩና ልክ ባላገር ስልሉ ማለት ነው ነገር አለና ኦኬ አልኩና ጌቾ እስክሪፕቶ ስጠኝ አልኩት። አሁን አሜሪካን ነው ያለሱ ሰፈሩም ፈርሶ አሁን ጸድቶ በጣም አገኘ ፀጉር ቤት ነበረው እሱና እዛ ደግሞ ምን መጣልህ አለኝ። አንድ ሀሳብ መጥቶልኝ ነው አልኩትኝ። ከላይ ብቻ ባላገር ብዬ ጻፍኩትና አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው በቁምጣዬ እኔ እንደኋላ አፈር ብባል ባላገር ልላልኩ ለምን ሰሚ ባላገር ልበለው ሰሚ ባላገር ብዬ ገና ስጽፈው እንደሚሰማ ይታወቀኝ ነበር። ስጽፈው ገና ዘፈኑ እንደሚሰማ ይታወቀኝ ነበር እርሱ። ከዛ በኋላ ክሊፑ ተሰራ። መጀመሪያ ኦዲዮ አጠለቀለቀው በቃ በሙሉ ያ ባላገር የሚባለው ስድብ ይመስለው የነበረ ማህበረሰብ ደግሞ የተወሰነው ማህበረሰብ ደግሞ ደረቱን ነፍቶ ወደ ከተማ መግባት ጀመረ። ምክንያቱም የኢትዮጵያ ትልቁ አከርካሪ አጥንት ባላገር ነው። ምንም ምን ክደው አይደለም። ማሩ ከሱ ነው፣ ቅቤው ከሱ ነው፣ ጤፉ ከሱ ነው፣ ሁሉ ነገር ከሱ ነውና ጉሮሮችን ላይ ያለውን ነገር ነው የረሳ ነው። አዎና ያንን በመግለጤ በጣም ዘመን ተሻጋሪ አሻራ አስቀምጫለሁ እላለሁኝ። እግዚአብሔር ይመስገን ስቲል እንደተወደደ ነው ያለሱ። ምንም በርካታ ስራዎች በሰራ ትልቁ ብራንዴ እሱ ነው። አዎ እውነት ነው። ስምህ ላይም ስለተከተለ በቃ ትልቅ ብራንድ ነው። የኔ ይመስላል። ብዙ የሚያደንቁ ሰዎች አሉ። የተለየ ነገር ገጥሞ ያውቃል? አንዳንዱ ምን ያደርጋል መሰለሽ፣ አንዱ አሁን ማረሰው ከባለቤቱ ጋር መጣ ናይት ክለብ እና የኔ ደግሞ ያን ጊዜ ናይት ክለብ ነበረኝ 90ዎች ላይ የራሴ ናይት ክለብ ነበረኝ እና እዛ ናይት ክለብ መጣ። ትቀበላለች፣ ብር ትሸልመኛለች፣ ሚስቱ ትቀበላለች፣ ትሸልመኛለች፣ ትቀበላለች፣ ትሸልመኛለች። አሁንም እንደገና ደግሞ መልሳስ ትጠይቃለች እኔ እንድገባ ደግሜ። እዛ በቃ ልክ ሲወጣ ፈልጋለሁ አለኝ። ምንድን ነው አልኩት። ይዘ አይ ፈልጋለሁ በሰላም አልኩት። በቃ ኩስተርተር አለ። እዛ እንዴ ምን አላስደስኳችሁም በሙዚቃው ምናምን ስለው አረ ነፍሳችን ያስደስትከው ምናምን አለች። እሷ በቃ ደስ ብሏታል አለ። አግባት አለኝ። እኔ እኮ ትዳር አለኝ ሰው እኮ ነኝ እኔ። ደግሞ ያን ጊዜ አጋጣሚ ባለቤቴ ማናጀር ሆና ከናይት ክለብ ቢሮ ጥግ ነው የምናወራው እዛ ውስጥ አለ። እኔ እኮ ትዳር አለኝ በጣም የምታምር ሚስት አለችኝ ከፍቼ ላሳየህ እዚህ ውስጥ ምን ለማለት ፈልገህ ነው ስለው መኪናዬ ውስጥ አንተ ነህ አለኝ። መሮት ነው እሱ። መኪናዬ ውስጥ አንተ ነህ፣ ቤቴ አንተ ነህ፣ እዚህም ይኸው እዚህን ካልክ ብላ ዛሬን እንኳን እንረፍ ብላት ድምጽ ስልችት ያለኝ ሰው ብትኖር አንተ ነህ። ሰው እንዴት ሌላ ሙዚቃ አይከፍትም? ያለ አንተ ሌላ ትሰማም አለኝ። ከዛ በቃ በጣም ይቅርታ እንግዲህ ምንም ማድረግ አልችልም አልኩት። ይሄ እንግዲህ ከአቅሜ በላይ ነው። ምን ከዛ አስታርቂያቸው በመከራ በቃ አንቺም ሌላ ጊዜ የተለያዩ ሙዚቃዎችም ክፈችልኝና የሱን ምርጫ ክብሪ እና ያን ጊዜ እና ያጂኝ ምናምን የወጡበት ታይም ነበርና አላብርኩም ያጂኝ እነሱ ነው የወጡበት ጊዜ ስለሆነ በጣም ነበር ይደመጡ የነበሩት። አረሳውም ይሄን። አንተ የማን አድናቂ ነህ? እኔ ገሌ አልልሽም፣ ግን አሁን ካሉ ዘፋኞች ኤፍሬም ይለይብኛል። ከድሮቹ ደግሞ
ሁሉም የሚመሰክረው ጋሽ ጥላሁን ነው። ከባህል ድምፃዊ ከመጣች ደግሞ ጋሽ ባህሩ ቀኜ መሰሉ ጎልደን ቮይስ የሚባል ድምጽ ያላቸው በጣም ከነግርማ ሞገሱ ደስ የሚሉ እነሱ ደስ ይልሻል ሲሉ በቃ የሆነ የሚረብሽሽ ነገር አለ ውስጥሽ እና እውነቱን ነው ትክክለኛውን ነው እነሱ ከልባቸው እግዚአብሔር ጉሮውን ሰጥቷቸዋል የማይሰለቹ ያው ለምን ተሻጋሪ ስራ ሰርተው አልፈዋል። ስኳር የለብኝ ግፊት የለብኝ ምንም ስድስቱም ጸረ በሽታዎች ነፃ ነኝ ከስድስቱም። ጂም ሞከርክ? አይ እኔ ጂም ኑሮ የራሱ ጂም አይደል ከመስራት ምንም ያገደ ነገር የለም። አዎ ሰራለሁ እግዚአብሔር ይመስገን። ግን ወደፊት ለመቀነስ ሐሳብ አለ? ትንሽ ቢጨምር ደስ ይለኛል። ወደኸው ነው? እኔ ግን ሳትፈልገው የመጣ እንጂ መሰለኝ ፈልገዋል። አይ በነገራችን ላይ ውፍረት ፈልገው አይመጣም። ግን ድንገት አንዳንዴ በቃ ይተዋለ ሆደም ተንገለታ የኔ ያለ ለቤመሽ ታደለ ወሎ እንዳደረ ያረጋይ ለከምከም ያለ ሰላም ተማደረ የኔ ዛሬ ይሄዋለ አፈር ለሚበላኝ ለሚበሰብሰው አፈር ለሚበላኝ ለሚበሰብሰው አፈር ለሚበላኝ ለሚበሰብሰው ለዚህ ፈራሽ ገላ ቁጣመቻነሰ አረባላገር አላገር አረባላገር አላገር አረባላገር አላገር